ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች አሌክስ አብርሃም ዙቤይዳ የሚል የወግ መጽሐፍ አውጥቷል። ከዛ ውስጥ ጣሊያን ኢትዮጵያን ወራ 5 ዓመት ፍዳዋን በልታ ፍዳችንን ስታበላን አያቴ እሳት የላሰ የውስጥና የውጭ አርበኛ ነበር። በጦር ሜዳ ብትሉ አንድ ባታሊዮን ጦር ጭጭ ምንጭጭ ያደርግና ጅግና ሲሉት ኤዲያ ምን አላት ይቺ ይላል። በከተማ ብትሉ ጠላት መኝታ ቤት ሳይቀር የተቀመጠ ሚስጥር ፈልፍሎ ሲያወጣ አጀብ ያስብል ነበር። ታዲያ በአያቴና በቆራጥ አርበኞች ትግል ፋሺስት ኢጣሊያ ከሀገር ከተባረረ በኋላ ለሀገር በሰራው ታላቅ ጀብዱ በድል አጥቢያ ጃንሆይ ራሳቸው አስጠርተው አሁን የጣሊያን ኤምባሲ የሚባለው የተገነባበትን ቦታ በሙሉ ከታላቅ ክብርና ምስጋና ጋር በሽልማት ለአያቴ ሰጡት። አያቴ እዚሁ በሽልማት የተሰጠው ቦታ ላይ ትንሽ ጎጆ ቀለሶና የተረፈው ሜዳ ላይ በቆሎ ዘርቶ ሲኖር አንድ ቀን የጃንሆይ መልእክተኞች ሲገሰግሱ ቤቱ ድረስ መጡና እዚህ በቆሎ የዘራህበት ቦታ ላይ ኤምባሲውን ሊሰራበት ነውና መድረሻ እንፈልግ ብለዋል ጃንሆይ አሉት። ኧረ ውሰዱት ደግሞ ለሞላ ቦታ አላቸው። ትንሽ ቆይቶ ይሄ ግን ኤምባሲውን ያላችሁት ነገር መንገር ነው ሲል ጠየቀ። አይደለም። አሃ ተማሪ ቤት መሆን አለበት። አይደለም። ሀዲያ ምንድነው በተስኪያን ይሆን እንዴ? ይኸው ኤምባሲውን ማለት ንጉሱ የፈቀዱላቸው የውጭ ሀገር መኳንንትና መሳፍንት አገራቸውን ወክለው የሚቀመጡበትና አንዳንድ የመንግስት ስራዎችን የሚያከናውኑበት ማረፊያ ነው። በቃ አዎ በቃ እኮ ፈረንጆች ይሄን ሁሉ ቦታ አጥረው ቁጭ ሊሉ። አዎ ይሄ ኤምባሲውን የወከላቸው ሀገር እኮ የማይደፈር ግዛት ነው። ሀዲያ ድንበራችን ላይ ያባርነነውን ጠላት መናገሻችን ላይ አርደንለት ጋርደንልን እናስቀምጠው ነው በሉኛ። መልእክተኞቹ አያቴ ላይ ሳቁበት። ስለ ኤምባሲ ያለው ዕውቀት አነስተኛ መሆኑን በመገንዘባቸው ለድፍን 2 ሰዓት ስለ ኤምባሲ ተግባርና ለሀገራችን ስላለው ጠቀሜታ በዝርዝር አወጉት። ተግባብተው ሊለያዩ ሲሉ ግን ነገር ተበላሽ፣ ጉድፈላ፣ አገር ተሸበረ። ድንገት ነው ነገሩ የተመሰቃቀለ። ከሆነስ ሆነና የማን አገር ኤምባሲውን ነው ሲል ጠየቀ አያቴ። የጥልያን አይሉትም ሲመልሱ ጥልያን እኮ ጥልያን የፋሽስት የነበረው እንዴታ አሁን እኮ በሰላም መጥቷል። አያቴ ሰይጣኑ ተነሳ። ተንደርድሮ ምንሽሩን መጅረት አረገና ለግማሽ ሰዓት ያህል ፎክሮ ሲያበቃ አረ እንደው ባንዳ ሁላ ብሎ የጃንሆይ መልእክተኞችን ማሳደድ ጀመር። ጥሎብን መከተል እንወዳለን። መንገድ ላይ ድንገት አያቴን ያዩ ሁሉ ገና የአርበኝነት ስሜቱ ያልበረደላቸው እንዲሁም አርበኝነት ያመለጣቸው እንደገና እድሉን አገኘን በማለት ምንሽራቸውን አፈፍ እያረጉ ያዘው አረ ያዘው እያሉ ቢሳ ቤሲን ነገር ላይ ጠቅማቸው አያቴን ተቀላቅለው የንጉሱ መልእክተኞች ማሳደድ ጀመሩ። መጀስ አዲስ አበባ እንደዛን ቀን ተፎክሮባትም ተሸልሎባትም አያቅም ይላሉ ሁኔታውን ያዩ የታዘቡ። አያቴ ቁጣው መለስ ሲል ዞሮ ቢመለከት ድፍን የአዲስ አበባ ወንድ ተከትሎታል። ምን ሆናችሁ ቢላቸው አይ ሩጫው ወደ ቤተ መንግስት መሆኑን ስንሰማ ነው የተከተልናችሁ አይሉም። አያቴ የተከታዩን ብዛት አየና በዛው ሸፈተ። ስሙም የገነነ ሽፍታ ሆነ። ስሙ ከተጠራ እንኳን ኢትዮጵያ ምድር ያሉት ሮም የተቀመጡት ጣሊያኖች ወባ እንደያዘው እየተንዘፈዘፉ ንስሐ ይገባሉ።
ጭራሽ የኤምባሲው ግንባታ ሲጀመር በወርም በሳምንትም በል ሲለው በየ3 ቀኑ ብቅ እያለ ይህን ጣሊያን ይፈጀው ጀመር። ጃንሆይ በበኩላቸው አያቴን በዲፕሎማሲ ማሳመን መርጠው መልእክት ላኩበት። በድፍረት ከነጎፈር ጸጉሩና ከነምንሽሩ ፊታቸው ቀርቦ ጃንሆይ ትናንት ይህን ፋሽስት እንኳን አባረርከው ብለው የሸለሙኝም ቦታ ዛሬ ከኔ ነጥቀው ላባረርኩት ሰላቶ በመስጠቱ ተቀይሜውታለሁ። አምላክን ተቀይሜውታለሁ። እንዴት ነው ነገሩ? እዚች ሀገር እኮ አባራሪው ከተባራሪው ተደባለቀው። ዳር ላይ ያባረርነው ከመሃል ያባረረን እኮ ተቸገር። ጃንሆይ በጥሞና ሲያደምጡት ቆዩና ቅሬታህን ሰምተናል፣ ካንተ የሚበልጥብን የለም። ያው አንተ ዳር ላይ ልክ ያስገባቸው ናቸው ዛሬ ወዳጅነታችንን ፈልከው በንብርክክ ደጀጠን። እንደምታውቀው ጀግና በጠብ የመጣበትን እንጂ በፍቅር የመጣን አይነካም አሉና የአያቴን ቁጣ በረዷት። በላሁን በቃ ለማን ብለህ መሬትህን ጥለህ ትሄዳለህ? እነሱ እያዩህ ይሸማቀቁ እንጂ ብለው እዛው ኤምባሲው ጎን ለአያቴ ሰፊ ቦታ ሰጡት። እርቅ ወረደ። ንጉሱ ብልህ ነበሩ። አንዳንድ አያቴን ይጠሩትና ጎረቤቶችህ ሰላም ናቸው ብለው ይጠይቁታል። አያቴን ሰላ ያደረጉት። እንግዲህ የአያቴ ጎጆና የጣሊያን ኤምባሲ በግንብ አጥር ብቻ ነበር የሚለያዩት። አያቴ ጣሊያኖቹን ባያቸው ቁጥር ደሙ እየፈላ አረ ወይ ነዶ፣ አረ እንዴ ማንም ፋሽስት ጋር እንዴ ትከሻ ለትከሻ እየተገፋው ልኑር እያለ በብስጭት ሲግል ሚስቱ ወይዘሮ ቤልጂጌ መኮንን የፊት አውራሪ መኮንን እጅጉ የመጀመሪያ ልጅ ናት። እያባበለች ወደ መኝታ ቤታቸው ተወስደውና ከብሽጭቱ አብርዳ በሌላ ጉዳይ ተለኩሰዋለች። አቤት ማባበል ስታውቅበት ገና ስትታይ ነገር ታበርዳለች። እሳት ፈገግታዋ እሳት ያጠፋል። ይቺ ውብና አስተዋይ ሴት ሲበሳጭ ስታባብለው 5 ሴትና 1 ወንድ ልጅ ወለዱ። የብቸኛ ወንድ ልጅ የኔ አባት ነበር። አያቴ ምንም እንኳን የልጆቹን አእምሮ በምክር አርሶና ለስልሶ የጣሊያንን ጥላቻ ቢዘራበትም አልጸደቀም። በተለይ ሴት ልጆቹ ያማረ መኪና ይዘው የሚገቡና የሚወጡ የጣሊያን ጎረምሶች ላይ ልባቸው አልጨክን እያለ አይናቸውም እየተንከራተተ አስቸገረው። ጭራሽ ለይልህ ብለው ከአባቴ በስተቀር ሁሉም ሰላቱ አግብተው ቁጭ አሉ። በዚሁ ብስጭት ሙሉ ቦታውን ለአባቴ ብቻ ወርሶና ጣሊያን ያገቡ ልጆቹን ሁሉ ክዶ ምስኪን አያቴ በደም ግፊት ልፍታል። አባቴም ሙሉ የምትባል ውብ ሴት አግብቶ እዚሁ ነገረኛ የውርስ ቦታ ላይ ቤት ሰርቶ መኖር ጀመረ። ሙሉ ማለት እናቴ ናት። እንግዲህ እናቴ ሙሉ መቼስ ወላ በቁንጅና ወላ በባህሪ ቢባል ይሄ ቀረሽ የማይሏት ውብ ናት። ስትገባ ስትወጣ ተመልካቿ ብዙ የሚመኛት እልፍ ነበር። አባቴ ታዲያ እናቴ ስትደነቅና ስትሞገስ ደስ ቢለውም ከተመልካቹ ሁሉ ደሙን የሚያፈላው የጣሊያኖቹ አስተያየት ነበር። እንግዲህ ጣሊያኖች እናቴ ስታልፍ ፊታቸው እንደ ቲማቲም ቀልቶ አፋቸውንም አይናቸውንም በጣም ገልጠው በአጥራቸው ላይ የተንጠላጠሉ ባጉል ምኞት ሲመለከቷት አባቴ ይበሳጫል። በላቸው ይለዋል። ደግሞ ለማለት አያቴ እንደሆነ ምንሽሩን አውርሶታል። መታገስ ደግ ነው ብሎ ነው እንጂ መድረሰላቶ ከዘበኛ እስከ አምባሳደር ማፍጠጣቸው ሳያንስ ለደህንነት በሚል ሰበብ ፊታቸውን ወደኛ ግቢ ያዞሩ 4 ካሜራዎችን ተከሉ። እናቴ ግቢ ውስጥ በተንቀሳቀሰች ቁጥር 4ቱም ካሜራዎች ወደ ሄደችበት ተከትሏት ይዞራሉ። አሬ የምታጠባቸው መንታ ልጆች ነበር የሚመስሉት። ሌላ ሰው ሲንቀሳቀስ ግን ካሜራዎቹ ጉዙ ናቸው ወይ ፍንክች። ካሜራዎቹ የተተከሉ ለደህንነት ይሁን ላጉል ምኞት አባቴ ግራ ገባው። ጭራሽ ጣሊያኖቹ ባሳተሙት 1 ዓመታዊ መጽሔታቸው ላይ እናቴ ጎንብሳ አሮጌ የመኪና ጎማ ላይ በተቀመጠ ጥስት ልብስ ስታጥብ ከኋላዋ ያውም አጭር ውስጥ ልብስ ብቻ ለብሳ የሚያሳይ ባለቀለም ፎቶ ተካቶ ነበር። ከእናቴ ፎቶ ጎን አንዲት ጥላ ቢስ ሽርጥ ያሸረጠች ጣሊያናዊት ኮረዳ በዘመናዊ ልብስ ማጠቢያ ማሽን ደገፍ ብላ የሚያሳይ ፎቶ አለ። ከፎቶዎቹ ስር ኢትዮጵያ ከጣሊያን 6 ዘመናዊ የልብስ ማጠቢያ ማሽኖች በእርዳታ አገኘች
ይህም የኢትዮጵያውያንን ሴቶች ድካም በመቀነስ ጊዜያቸውን ለሌላ ጉዳይ እንዲያውሉት ይረዳል የሚል ጽሑፍ ሰፍሯል። ሌላው ጉዳይ ምንድነው ሲላ አባቴ አሰበ። እንዴት የሚሽቴን ፎቶ ካለሷም ካለኔም ፈቃድ መጽሔት ላይ ያተማሉ ሲል ተብከነከነ። እንደውም አምባሳደሩን ራሱን ማብራሪያ እንዲሰጠው ሊጠይቀው ወሰነ። ሰውን ካለ ፈቃዱ ያውም በገዛ ግቢ ውስጥ እንዴት ፎቶ ያነሳሉ? ያውም በአጭር የውስጥ ልብስ ብቻ። ሚሽቴን ንቀት ነው። አባቴ በቀጥታ ወደ ኤምባሲ ዋና በር ሄደና እንደ ግለሰብ መኖሪያ ቤት አስፈሪውን የበረበር አንኳኳ። ጓጓጓጓጓጓጓ ዘበኛው አጨንቁሮ አባቴን ከተመለከተ በኋላ በሩን ከፍቶ ባለማመን እያየው ምን ፈለክ አለው። እርዳታ የፈለገ ኢትዮጵያዊ ይሆናል ብሎ። ጌታህን ጥራው፣ ባልቻ በር ላይ ይፈልጋል ብለው አለ አባቴ ቆፍጠን ብሎ። ዘበኛው ግራ ገባው። ማንን ነው? የጥበቃውን አለቃ ነው? ምን ያረግልኛል እሱ አምባሳደሩ ነው ያልኩህ አንተ። በሂድ ወደዛ ደፋር። አባቴን እንዲህ አሉ ባልቻን። በመንደሩ የተከበረውን አባቴን እንደ ምጽዋት ፈላጊ የሰላቶቹ ዘበኛ ሂድ ወደዛ አለው። በዛቹ ቅጽበት ከአባቴ የተሰነዘረ ብርቱ ጥፊ ዘበኛው አባቴ እግር ስር ኩርምት አደረገው። የጥፊው ድምፅ ሮም ድረስ ስለተሰማ የወቅቱ የጣሊያን መንግስት ኢትዮጵያ ዓለም አቀፉን የኤምባሲን ሕግና አሰራር በመተላለፍ የተከበረ ዜጋዬን በጥፊ በመደርገም ባዷ ካደረሰችብን ውርደት የበለጠ ውርደት አድርሳብኛለች ሲል ለተባበሩ መንግስታት ድርጅት አቤት አለ። ጃንሆይም በዚህ ጉዳይ ላይ ማብራሪያ እንዲሰጡ ተጠይቀው በእርግጥ አፍሪካ በአውሮፓውያን ቅኝ ግዛት እየታመሰችበት ባለችበት በዚህ ወቅት ብዙሃን የአፍሪካ ልጆች በቆዳቸው ቀለም ምክንያት በግፍ እየተገደሉና እየተገፉ ባለበት ወቅት በአንዲት ኤሮፓዊት አገር ኤምባሲ የጥበቃ ሰራተኛ ላይ ያውም በራሱ ስህተት በተዘነዘረ ጥፊ ዓለም ይህን ያህል መንጫጫቱ ገርሞናል። ይህ ጥፊ የኢትዮጵያ መንግስትን የማይወክል በዕለት ግጭት የተከሰተ ድንገተኛ ጠርቀማ በመሆኑ ግለሰቦቹ በቀላሉ ሽምግልና ችግሩን እንዲፈቱት እናደርጋለን። አገራችንም ከጥፊው ባሻገር ለአፍሪካ ብሎም ለዓለም ያበረከተችውን በጎ ተግባር በዚህ ጥፊ ምክንያት ሊጠለሽ አይገባም በማለት ዓለምን ያስደነቀ አገሬውን ያኮራ ንግግር አደረጉ። በዚህ ንትርክ መሃል የእናቴ ፎቶ ጉዳይ ተድበሰበሰ። በጥልያኖች ተንኮል እልህ የተጋባው አባቴ ልጆቼ ስለበረከቱ ፎቅ ቤት እሰራለሁ አለና ማንንም ሳያስፈቅድ ባለ 2 ፎቅ ቪላ ወደ ኤምባሲው አጥር አስጠግቶ መስራት ጀመረ። ይሁንና ጥልያኖች ለደህንነታችን ያሰጋናል በማለት ክስ አቀረቡ። ኤምባሲ ጎን ፎቅ መስራት ክልክል ነው ተብሎ አባቴ ታገደ። አገሬ ላይ እስከ ጨረቃስ ፎቅ መሰራ ምን አገባችሁ አለ አባቴ። ለወዳጃችን የጣሊያን መንግስት ስጋት ስለሚፈጥር ለደህንነታቸውም ስለሚያሰጋ ይፈቀድልህም አቶ አሉት ባልቻ። አየሄ እነሱን ለመግደል ማን ፎቅ ይሰራል? ውቤ በረሃ ሲያውደለድሉ አይደለም ይውሉ። ስርዓት ጌታው ከእንግዶቻችንን ማክበር የእያንዳንዱ ኢትዮጵያዊ ግዴታ ነው። ጉዳዩ በጣም ተጋነነና በአባቴና በጣሊያኑ አምባሳደር መካከል የሁለትዮሽ ድርድር ቢካሄድ የተሻለ ነው በማለት በጃንሆይ ልዩ አማካሪዎች አስተባባሪነት በጣሊያን መንግስትና በአባቴ ባልቻ መካከል ታሪካዊ ድርድር ተካሄደ። የድርድር በታሪክ አንቀጽ 17 እኛም መስኮታችንን አንከፍትም እናንተም ሚስቶቻችንን አትዩ በመባል ይታወቃል። የውሉ ዋና ዋና ነጥቦች አንቀጽ 1 አቶ ባልቻ ደንበቀ ኤምባሲያችን ጎን የሚሰሩት ፎቅ መስኮቱ ወደ ጣሊያን ኤምባሲ ላይ ዞር ከዞረም ላይ ከፈት። አንቀጽ 2 ጣሊያኖች ወደ ኤምባሲው ሲገቡና ሲወጡ አሁን ያሉትንም ሆነ ወደፊት የሚወለዱትን የአቶ ባልቻ ሴት ልጆችን በቃልም ይሁን በድርጊት ላይ ተናኮሱ፣ በመኪናም ይሁን በእግር በር ላይ እንጎማለሉ፣ ሆን ብለው ስሜት ቀስቃሽና አማላይ ድርጊት ላይ ፈጽሙ እያለ ይቀጥልና አንቀጽ 17 ወደ አቶ ባልቻ ቤት የዞሩት የኤምባሲው የቪዲዮም ይሁን የፎቶ ካሜራዎች ሙሉ በሙሉ ሊነሱ ይላል። የዚሁ ለ17ኛው አንቀጽ የጣሊያንኛ ትርጉም ግን እንዲህ ነበር። የኤምባሲያችን የቪዲዮም ይሁን የፎቶ ካሜራዎች የሙሉን እንቅስቃሴ ሙሉ ለሙሉ ፎቶ ሊያነሱ ፈቃድ አላቸው ይላል።
ታሪክ ራሱን ይደግማል። እናቴ ሙሉ ታዲያ ከንፈሯን ሽርምም አድርጋ የተንኮል ፈገግታ ፈገጋለች። ማንም አላያት ከሰይጣንና ከኔ በስተቀር። ትንሽ ወንድሜ አባቴን አለመምሰሉ አረ እንዲያውም ፈረንጅ በመምሰሉ አስቋት ሊሆን ይችላል። ዙቤይዳ በዚህ ሳምንት ከወጡት መጽሐፍ መካከል አንዱ ነው። ጸሐፊው አሌክስ አብርሃም የተለያዩ ወጎችን የያዘው አይ ዶንት ኬር የሚለውን ይሄው። አንድ ቀን እናቴ ተከራይቼ ወደምኖርበት ኮንዶሚኒየም ልጠይቀኝ መጣች። እኔ ጋር መቆየት የፈለገችው ለ5 ቀን ነበር። አቤት እንዴት ደስ እንዳለኝ! እንዲህ ቤት ተከራይቼ ራሴን ችዬ እናቴን በእንግድነት ራሴ ቤት መቀበል በርግጥም የሚፈጥረው ስሜት ልዩ ነበር። እንደውም ቢሮ ያገኙኝ ሁሉ እንዴ አብርሽ ዛሬ ምን ተገኘ ረፊትሽ በራኩ ይሉኛል። እንዴት ነው የማይበራው ጀለሴ እንደ ደመራች ቢሊሊል ልብያ ለመንበልበል ምን ይሁኝ ነው። በርግጥ አሲስ ለቤት አያያዜ 1 ሚሊዮን ኮሜንት መስጠቱ አይቀርም። ኤዲያ የምን መዝረክረክ ነው ይሄ? አሁን ወንበር እንዲቀመጣል ልትል ትችላለች። ወይም የኔ የምለውን ይሄን ምንጣፍ እዛ አውራ ጎዳናው ላይ አንጥፈው ነው እንዴ የሰነበትከው? ታዲያ ምንድነው ይሄ ሁሉ አቧራ ልትልም ትችላለች። ቢሆንም የእናቴ መማረር የተለየ ውበት አለ። አቤት መማረር እኔ እናት ላይ ሲያምር! እናት እኮ በቃ አትታዘብ። እዛው ልክ ልካችሁን እየነገረቻችሁ እዛው ነገሩን በልቧ መቃብር ትከተውና የፍቅሯን አፈር ትመልስበታለች። ውሾን ያነሳው ውሾ ይሁን እናት ናታ። እና እንደ እናት ምሬት የሚጥም ምን ነገር አለ? ምንም። እናቴ ኮንዶሚኒየም የሚባል ነገር በቅርበት ስታይ የመጀመሪያዋ ስለነበር ደረጃውን ፈራችሁ። እንደውም እዚህ በመኖሬ በጣም ተበሳጨችብኝ። ይኸው እንግዲህ አስተያየቷ ሲጀምር ሰው ሳይመንን ደብረ ዳሙ ላይ ወጥቶ ይኖራል እንዴ? አራ ወቸ ጉድ እያለች በከፍተኛ ፍርሃት ነበር የ3ኛው ፎቅ ደረጃ ላይ የወጣችው። የከፍታውን ፍርሃት ቤት ስትገባ ረስታው ሌላ ግርምት ደግሞ ተጫረባት። በቃ አንዱ ስትታዘብ አንዱ ስታመሰግን አመሸች። 1-2 ቀን አላምጃት እየተውቋት ወደ ስራ መሄድ ጀመር። ደግሞ ስራ በዝቶብኝ ስለነበር ብቻዋን ጥያት ጧት የወጣው ማታ ነው የምገባው። ልክ በሁለተኛው ቀን ማታ ስንገናኝ ታዲያ እንዲህ አለች፣ ይሄ አሜሪካ የሚሉት ነገር እንዲህ ነው አሉ። እንዴት አልኩ ወደ ቴሌቪዥኑ እያየሁ። ቴሌቪዥኑ የሚያሳየው ሌላ ነገር። እኮ ታች አርማጮ ወረዳ ነው የሚባለው አሜሪካ እኮ አይደለም አልኳት። በቴሌቪዥን ከሚታየው አዝመራ ስር የተጻፈውን አንብቤ ማን እሱን አለ። ታዲያ የቱን ያልሽኝ ማማ? እንዲህ እንዳንተ ቤት ነዋ። ዝግትግት ያለ ጉድ፣ ቡና የሚጠራ የለ፣ ደህና ዋላችሁ የሚል የለ፣ ሁሉም ቤቱ ዘግቶ ቁጭ። የሚጫወት ሕፃን እንኳን የሌለበት ጉድ እስር ቤት። እስቲ አሁን ሲያረጉ አየን ብላችሁ እንጂ ሁሉም አበሻ ናቸው። ምን አለ ቢያው አብረው ቡና ቢጠጡ። አረ የዲያ አረ የዲያ ያየነው አይቅርብ ማለት ምንድነው እቴ? ምን ችግር አለው ማሚ? ሁሉም የራሱን ኑሮ ዘና ብሎ መኖር ነው። አላየንም ዘናቴ? እትዬ ብርጓል ልጃቸው አገር ላስጎብኝሽ ብላ ወስዳቸው አይደል እንዴ ቄሱም ዝም መጽሐፉም ዝም ቢልባቸው ተበለሻሽተው የመጡት። ያቺ ደግመ ቤት ባዶ ቤት የፈረንጅ ሰይጣን የተጣላቸው። በሐዘኗ ምክንያት ዝም ብለን ቆየን። አቡቹ እንግዲህ ከዚህ ከቆጥህ ወርደህ መሬት ካልተደላደልክ ወደ አንተ እግሬንም አላነሳ ብላኝ ወደ ቤቷ ልትሄድ ተነሳች። ብለምናት ባረቃት በሰራት ባግባባት በሞከር ኦሁይ በስተርጅና በተከበርኩበት ሀገር እንደማማ የበርጓል ጉድ ልታረገኝ። አረ ማሚ ያካበድሽው። በቃ ቅዳሜና እሑድ ረፍት ነው ይዘና እንላለን እንዴ? ስራ በዝቶብኝ እኮ ነው። ግድ የለም አከበድኩም አቀለልኩም መሬት ላይ ያሳረፈኝ። ጧት ወስደህ እቤት ይጣለኝ። እምቢ አለች። በቃ በአንገቴ ቢላ ቢጋደም እዚች ቤት አልቆይም ብላ በጧት ወደ ቤቷ ተመለሰች። እናቴ ትታይ ስትሄድ እንደ ሕፃን ልጅ ሆድ ባሰኝ። በመሃል ግን የማማ የብርጓል ታሪክ ትዝ ቢለኝ ብቻዬን መሳቅ ጀመሩ። እማማ የብርጓል የተወለድኩበት ሰፈር ታዋቂ ጠላ ነጋዴ ነበሩ። አንድ ቀን ታዲያ አሜሪካ የምትኖር ልጃቸው አስቴር ደውላ እማዬ
አሜሪካ ላስጎበኝሽ ነው፣ ተዘጋጅተሽ ጠብቂኝ አለቻቸው። አስቱ እንደው ገንዘብሽን ካከሰርኩሽ አይቀር ከአሜሪካው ይልቅ ኢየሩሳሌምን አሳልመሽ በመለሽ ይሏታል። አስቴር ግን አይማዬ ደግሞ እኔ አንቺን ለማስደሰት ብላ ስታቆርፍ ማማ የብርጓ ለአሜሪካ ለሚሄድ ተስማሙ። መቼም የአስቴር ነገር አይሆንላቸውም። አንድ ልጃቸው ናት፣ ያውም ካላባት ጠላሽ ተው ያሳደጓት። እሷም ጎበዝ ነች። ቁንጅናዋ ሳያታልላት አንገቷን ደፍታ ተምራ የሕክምና ዶክተር ሆነች። ከሀገር ከወጣች 15 ዓመት አለፋት። ያላገባች አልወለደች። አሁንማ ዕድሜዋም ሄደ። አንዳንዴ ውጭ ሀገር የሚያስጠላው ትንሽ ሳንቲም ወርውሮ ትልቁን የተፈጥሮ ሀቅ መንጠቁ ላይ ነው። ማማ የብርጓ ለአሜሪካ ለ3 ወር ጉብኝት ሲሄዱ የሸኛቸው ሕዝብ ብዛት ለሰላማዊ ሰልፍ ይወጣ ይመስል ነበር። ኋላ ማማ የብርጓ ልክ አየር መንገድ ሲደርሱ መንደርተኛውን ሁሉ ተሰናበቱና በመጨረሻ አንቺ ዝና ብለው ሰራተኛዋን ጠሯት። አቤት እትዬ። ኤው የለችም አታየኝም ብለሽ ማየቴን ብታድፋፊ ነግሬያለሁ። አሜሪካ እዚች ናት ሩቅ እንዳትመስልሽ ብሎ አስጠነቀቋት። ሁላችንም ሳቀን። ሰፈር ሁሉ የማማ የብርጓ ለአሜሪካ መሄድ እንደ ጉር ተወራ። ደግሞ ጊዜው ኦባማ የምርጫ ቅስቀሳ የሚያደርጉበት ሰሞን ስለነበር ብዙሃኑ የመንደራችን ነዋሪ አሜሪካ ከነጥቁር መሪዋ ሁለተኛ ሀገሩ መስላ እየተሰማቸው ነበር። የሆነች እንደው የእናት ሀገር እህት ሀገር በቃ አክስት ነገር ምን ያደርጋል። እማማ የብርጓ ለአሜሪካ ቢሄዱ በወሩ ብቻቸውን ማውራት ጀመሩ። አስቴር ቤት እየዘጋችባቸው ስትሄድ ጭንቀቱ ነው ይባላል። መጀመሪያ ሲጀምራቸው መጻፍም መንበብም የማይችል ሴትዮ ከመሬት ተነስተው እንግሊዝኛውን ተናገሩ። ያለምንም ስህተት ጥርት ባለ የአገሬው ልሳን አይ ዶንት ኬር ብለው ጮሁ። በእውነቱ አስቴር እናቷ ለያዝናኗት የሞከሩ መስሏት በሳቅ ፈረሰች። ወይ ማሚዬ ተጫዋች እኮ ነሽ እያለች። ከዛ በኋላ ግን ሙሉ ቀን ሙሉ ሌሊት ከማማ የብርጓ አፍ ሌላ ቃል አልወጣል። ምን ብትላቸው አይ ዶንት ኬር በዚህ ወጥቶ አይ ዶንት ኬር ብያለሁ። አረ እንደዚህ እኮ ነው ማሚ አይ ዶንት ኬር ማምላክን አይ ዶንት ኬር ሆነ ነገሩ። ጭራሽ አንድ ቀን ሽክ ብለው በባህል ልብሳቸው ዘንጠው እኔ እናትሽ ወጠጤ ካሸነፈኝማ ሞቻለሁ ብለው መንገር ጀመሩ። አስቴር ደንግጣ ማን ነው ወጠጤ ማሚዬ አለቻቸው። ኦባማ ነዋ ከሀገሬ ድረስ የመጣው በምርጫ ለመሳተፍ መስሎኝ እያሉ የቀን ግዥት ውስጥ ገቡ። በቃ አንዴ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሄዱ አድርገው ራሳቸውን እጩ ተወዳዳሪ አደረጓ። ሌላ ጊዜ ከጎረቤት የሚሰማው ጩኸት ረበሸኝ ይላሉ። ምንም አይነት ጩኸት ግን አልነበረም። ጭራሽ አንድ ቀን በአፓርታማው መስኮት ብቅ ብለው አይ ዶንት ኬር አሉና ከኢትዮጵያ አሟሽቶ የወሰዱትን ገንቦ የሚያህል ጀበና እንደው ቁልቁል ቢያምዘገዝጉት ወደ ስራው የሚጣደፍ አንድ ፈረንጅ አናቱ ላይ እንደው ዷ ብሎ ቢፈነዳበት ፈረንጁ ከዛ የሮጠ ሌላ ስቴት ሊገባ ሲንዝር ሲቀረው ነው አሉ የቆመው። አስቴር እናቷን ወደ ሐኪም ወሰደቻቸው። ሐኪሙ ማማ የብርጓ ለመርምሩ ባይፖላር ዲስኦርደር ምናምን ነው አላት። ላስት ያው እንግዲህ ሃሉሲኔት ሊያደርጉ ማለትም የሌላ ነገር ያለ መስሎ ሊታያቸው ይችላል። ብቻቸውን አትተያቸው፣ ወጣ እያደረግሽ አዝናኛቸው እያለ የአስቴር ጡቶች ላይ አይኑን አንከራተተ። ብቻ አስቴር መቼስ ውብ ልጅ ነች። ሕክምናው 1 ዓመት ሊወስድ እንደሚችል በመግለጽ ቅል በሚያህል ነጭ የፕላስቲክ ሰንዱቅ ነጫጭ ኪኒን ሰጣቸው። በቀን 1 እስከ ምጽአት። ማማ የብርጓል ታዲያ በቀጣዩ ቀን ቤት ተቀምጠው ድምጻቸው ቢጠፋባት አስቴር ከመኝታ ቤቷ ብቅ ብላ አየቻቸው። መርፌና ክራቸውን አቀርበው የታዘዛላቸውን ክኒን እየቦረቦሩ እና በክር እየወሰወሱ ምን የመሰለ መቁጠሪያ ሰርተው አገኘቻቸው። አንድ ክኒን በበሱ ቁጥር አይ ዶንት ኬር እያሉ። አስቴር ታዲያ የሐኪሙን ምክር በመስማት እናቷን ልታዝናናቸው ይዛቸው በሰው ሀገር ጎዳና ላይ ትዞራለች። ይሄ ኢየሩሳሌም ነው አይደለም እንዴ አሉ ኮስተር ብለው። አዎ ማሚ ኢየሩሳሌም ነው አልሄድም እንዳይሉ አፈርት። የተረገምሽ የተቀደሰውን ምድር በጫማ ታስረግጭኛለሽ አሉና ጫማቸውን አውልቀው በግንባራቸው አስፓልቱ ላይ ተደፍተው መሬቱን ሳሙ። በባዶ እግራቸውም ጉዞ ጀመሩ። ወዲያው ከየት እንደመጣ ያልታወቀ የጋዜጠኛ መንጋ
አስቴርና እማማ ይብርጓልን ከቦ በፎቶ ያጣድፋቸው ጀመር። በለጭ። በቀጣዩ ቀን የወጣው ዋሽንግተን ፖስት የፊቱ ገጽ ላይ የእማማ ይብርጓልን ፎቶ አትሞ አናቱ ላይ እንዲህ ሲል ጻፈበት አሉ። የኛ ሰፈር ሰው ወሬኛ ነው። የጀግናው ኢትዮጵያዊ ሯጭ አበበ ቢቂላ ታናሽ እህት በባዶ እግራቸው ዋሽንግተን ወክ ሲያደርጉ እማማ ይብርጓል ከጉብኝታቸው በአንድ ቀን ዋይት ሃውስ ፊት ለፊት ደረሱ። እልልታቸውን አቅልጠው እንደ ልማዳቸው ቤተ መንግስቱ ፊት ለፊት በግንባራቸው ተደፍተው ምድሩን ከሳሙ በኋላ ጌታዬ የተሰቀለው እዚህ ነው ሲሉ አስቴርን ጠየቋት። አስቴር ትክዝ ብላ ነጩን ሕንጻ አሻግራ እየተመለከተች ዓለም ሁሉ ለገዛ መሻቱ የተሰቀለው እዚህ ላይ ነው ማሚዬ። የአንቺ ንጹሕ ልብ ሰውን ገረመው እንጂ ሁሉም ከያለበት የሚሰግደው ለዚሁ ነው። ሴቱ፣ ወንዱ፣ ያልተማረው፣ የተማረው፣ አገር ያለው፣ አገር አልባው፣ እንጀራ የጎተተው፣ ጥላቻ የገፋው፣ ፖለቲከኛው፣ ነጋዴው፣ ነፍሰ ገዳዩ፣ ዘራፊው ሁሉም እዚሁ ነው ልቡ የተቸነከረው። በተምታቱ ወንበዴ ሐሳቦች መሃል ሁሉም የራሱ መሲህ ሆኖ የተሰቀለው እዚሁ ላይ ነው ማሚዬ አለቻቸው። አስቴር ስትናገር እንባዋ በዓይኗ ሞልቶ ነበር። የተቸነከረችበት ሚስማር ለ15 ዓመታት ያንጠለጠላት የኑሮ መስቀል ላይ ዛሬም ህመሙ፣ ዛሬም የማንነት ቀውሱ ስቃይ ያንገበገባት ከምር ለራሷም የነጭ ሕንጻ የዓለማዊውን የኑሮ ቀኖና የሚሰበክበት በተስካም መስሎ ተሰማት። ይህም ቢነግሩት ትውልዱ ቶማስ ነው። የኑሮ ችንካር የበሳው መዳፍ ካላየ ወይ የራሱን መዳፍ ካላስቸነከረ አያምን። አስቴር እማማ ይብርጓልን ወደ ኢትዮጵያ መለሰቻቸው። ሰው ይሆናሉ ብላ አላሰበችም ነበር። ኢትዮጵያ ሲደርሱ ግን ቡና ተፈልቶ ጎረቤት ተሰባስቦ እያገላበጠ ሲስማቸው ባይፖላር ዲስኦርደር፣ ቀበርጠስ የለ፣ ዲፕሬሽን የለ፣ ጂኒጃንካ የለ፣ ሃሉሲኔሽን የለ፣ ጤነኛው ነው ረፍ ቁጭ። በእርግጥ አልፎ አልፎ ሙሉ ጨረቃ ሲሆን ነው አሉ የዋሽንግተኑ ጂኒ ይነሳባቸዋል። እኔም ይህንን ነገር ለማመን የተገደድኩት አንድ ቀን በአጋጣሚ ነው። እንግዲህ እማማ ይብርጓል የሞተበትን አጽናኝ፣ የታመመን አስተማሚ፣ የመንደሯ አድባር መሆናቸውን ማንም ያውቃል። ሰው ታመመ ከተባለ ነጠላቸውን አንጠልጥለው መሮጥ ነው። ጎረቤቱም ከላይ እስከታች አስተማሚ፣ ጠያቂ ነው የሚላቸው። አንድ ቀን ታዲያ እናቴ እማማ ይብርጓል አለቻቸው። እመት ጋሻ አስፋው አባታቸውን ተረድተው ተቀምጠዋል አሉ። ኑ ለቅሶ እንድረስ እስቲ። ጋሻ አስፋው በመንደራችን የተከበሩ የሀገር ሽማግሌ ናቸው። የእማማ ይብርጓል የሚጠላ ደንበኛ። እማማ ይብርጓል ታዲያ ጮክ ብለው እንዲህ ነበር የመለሱት። ምን አልሽ? ጋሻ አስፋው አባታቸውን ተረድተው ተቀምጠዋል አሉ። ኑ ለቅሶ እንድረስ እስቲ። አይ ዶንት ኬር